ويصدون منها بأعمالهم وديسات كمتوا بوالا بسراتشو بدقاق سراتشو بسروت كذا جهنم يملسالو أياتشو يملسالو نجي يوطالو أدلم يطلعون العالم يصدون عليه يملسالو الصد هو الرد مملسنو عربيا ما كونه مالسنو تسمع ما إيش انقدلو مورد مالت دمو عونم مقرب እንደሆነ ቁርአናዊ መስረጃ ሳመጣ ሱረቱል ቀሰስ ምዕራፍ 40 ምዕራፍ 28 ቁጥር 3 ላይ ወለማ ወረደ ማء መድየን ሙሳ አለይሂ ሰላም ወደ መድየን ውሃ ወረደ የሚለው በወረደ ጊዜ ይላል እንግሊዘኛውን ይሄው እዚህ ጋር የምታያችሁ ከሆነ ትርጉሙ ወደዛ በውሃው በወረደ ጊዜ ነው የሚለው እንጂ በገባ ጊዜ አይደለም። ለምሳሌ አንድ ሰው ወደ ወንዝ ወረደ ቢባል ውሃ ውስጥ ገባ ማለት አይደለም። ውሃ ውስጥ ገባ ማለት አይደለም። ወደ ወንዝ ወረደ ብንል ወደዛ ወረደ ብንል ወይ ደግሞ ወደ መሐመድ ቤት ወረደ ማለት ቤት ውስጥ ገባ ማለት አይደለም። ወደ ቤቱ ሄደ ማለት ነው። እሺ እንደው እሱ እንደምለው እንኳን ቢሆን እሳት ውስጥ እንገባለን ከተባለ እሳት የገባ ሁሉ ይቃጠላል ማን ነው ያለ? አላህ Subhanahu Wa Ta'ala እኮ ሱረቱል አንቢያ ምዕራፍ 1 ቁጥር 69 ላይ ምን አለ? ለኢብራሂም አለይሂ ሰላም እሳት ውስጥ ሲያስገቡት እንደው እሱ እንደምል ከሆነ ቁልና ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም አልነው። ለዛ እሳት በኢብራሂም ላይ ሰላም ሁን ብርድም ሁን ብለን አልነው አዘዝነው። ስለዚህ ብገቡ እንኳን ይበርድላቸዋል ሰላም ሆንላቸዋል እንጂ እሳት የገባ ሁሉ ይቃጠላል የሚለው ከየት ነው ያመጣከው? ይሄ ቁርአናዊ መረጃ አመጣውልህ። ሌላኛው ብሎ ምን ይላል 72 ላይ ثم ننجي الذين اتقوا አለ። ከዛ በኋላ አላህን ፈሪ የሆነችን ነፃ እናወጣቸዋለን አለ። ወነዘሩ الظالمين እነዛ በአላህ የካዱት በዳዎችን ደግሞ ስትያ ተንበርካኮች ሆነው የተንበረከኩ ሆነው እሳት ውስጥ እንተዋቸዋለን ብሎ ተናገረ አላህ Subhanahu Wa Ta'ala። 5 ደቂቃ አለኝ ይመስለኛል። ሌላኛው ሐዲስ 40 ላይ ያለው ወይ ደግሞ ሶሒህ ሙስሊም ላይ ያለ ስለ እንትኖች ነው ተናገረ። ስለ እሸራ ደቂቃ ነው ችግር የለውም። ምንድነው አላህ Subhanahu Wa Ta'ala ለሙስሊሞች የሚጽፈው እኮ ለሙስሊሞች መጀመሪያ ቀድሞ ይጽፋል። አላህ Subhanahu Wa Ta'ala ይጽፋል አለ። አዎ ያ የሚጽፈው አላህ Subhanahu Wa Ta'ala በቀድሞ እውቀቱ አላህ እንደሌላ አማልክቶች አይደለም። አላህ ቀድሞ ሁሉም አዋቂ ነው። እነከ አንተ አላሙል ጉዩብ አላህ ሁሉንም ሩቅ የሆነ ያውቃል። ከና ከመፈጠራችን በፊት አላህ Subhanahu Wa Ta'ala በ50 ዓመት አልፍ ዓመት 50,000 ዓመት ቀድሞ አላህ Subhanahu Wa Ta'ala ምን እንደምናደርግና ምን እንደምሰራ በቀድሞ እውቀቱ ጽፎ አስቀምጦታል። ስለዚህ አንተ ስትወለድ ምንድነው የምትበላ ምንድነው የምትጠጣ የሚለውን ነገር ያመጣል። ሌላ መጽሐፍ ቅዱሳዊ መረጃ ላምጣልህ እስቲ። ይህ ደግሞ እግዚአብሔር የጻፈውን ነገር የሚሆነው መጽሐፍ ቅዱሳዊ መረጃ ላይ ደግሞ መጀመሪያ ቀድሞ እግዚአብሔር የጻፈው ሰዎች እንደሚሰሩ ዮሐንስ ራእይ ምዕራፍ 14 ላይ ቪዲዮ ኦኬ ብስሚላህ አንዴ ላውጣ። ዮሐንስ ወንጌል ምዕራፍ 20 ዮሐንስ ወንጌል ምዕራፍ ቁጥር 14 ላይ ቪዲዮ ወደዛ ዙር ያለው እግዚአብሔር ቀድሞ ሁሉንም ነገር በመጽሐፉ የተጻፈ ነገር እንጂ እንደማይሆን ሲናገር ምናል ሞትንና ሲኦልን በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው። በሕይወትም በመጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ይጣላል። ምን እሱ ያልተጻፈ በሕይወት መጽሐፍ ላይ ያልተጻፈ ቀድሞ ያልተጻፈ ቀድሞ በመጽሐፉ በሕይወት መጽሐፍ ያልተጻፈ ሁሉ የት ይጣላል? በገሃነም ውስጥ ይጣላል። ስለዚህ እግዚአብሔር ቀድሞ ገሃነም የሚገቡትን ጽፏል። በሕይወት ውስጥ ጀነት የሚገቡትን እግዚአብሔር ቀድሞ በሕይወት መጽሐፍ ላይ ጀነት የሚገቡ ጽፏል። እዛ ውስጥ ያልተጻፉ ግን የት ይገባሉ? እሳትን ይገባሉ፣ እሳት ባህር ውስጥ ይገባሉ ብሎ ይሄ ይናገራል። ስለዚህ እግዚአብሔር እሳት የሚገቡትን ቀድሞ ጽፏል። ጀነትን የሚገቡ ቀድሞ ስለጻፈ ነው። በሕይወት መጽሐፍ ተጽፎ ያልተገኘውም ማንኛውም በእሳት ባህር ውስጥ ተጻፈ አለ። ሌላኛው ጥያቄ የሚጠይቀው እስከዛውን ያላመጣልን ነገር ቢኖር ክርስቲያን
ጀነትን እገባለሁ ዘላለማዊ ህይወት ይኖራል የምለው ክርስትና እምነት ላይ ምንም አንድም ያመጣልኝ ነገር የለም። ማንም ያመጣልኝ ነገር የለም። ደቂቃዬን ተጠቅሜበታለሁ መሰለኝ። ቀጥል ኢንሻአላህ። አሁን ቀጣይ 3 ደቂቃ ይመስለኛል። 5 ጥያቄ አይደለም ገና መጨረስ ነው። ከፈለክ 5 ቀጥልበት። ቆይ 15 እንጠይቃለን። 10 ከጓዳዬ ነበር የተባለው። ከዛ 5 ደግሞ ጥያቄ። አሁን እኔ 5 ደቂቃ አለ። 5 ደቂቃ አለ። የፈለከው ጥያቄ መጠየቅ ትችላለህ። እኔ ደግሞ እጠይቅሃለሁ ማለት ነው። እሺ ችግር የለም። ጥያቄና 5 ደቂቃ ጥያቄ ወይስ ማብራራ? 5 ደቂቃ ትወስዳለህ ማለት ነው። እኔ ጥያቄዎችን እጠይቅሃለሁ። እየጠየኩ በ5 ደቂቃ ውስጥ እናወራለን። ስለዚህ 5 ደቂቃ ውስጥ ማለት 1 ደቂቃ እጠይቅሃለሁ፣ 1 ደቂቃ ትመልሳለህ፣ 1 ደቂቃ እያልን 5ቱን ጨርሳለን። እሺ ቀጥል። ጠይቀኝ። ተመሳሳይ ነው ለኔ። ጠይቀኝ፣ ችግር የለውም። እሺ ከአሁኑ ጥቅስ ነው የሚጀምረው። በህይወት መዝገብ ላይ ተጽፈው ያልተገኙ ወደ ሰዓት ባህር ተሳሉ ሲል በህይወት መዝገብ ላይ የሚጻፉ በክርስቶስ ኢየሱስ በማመን ዘላለም ሕይወት የሚያገኙ ናቸው። አሁን አንተ ከየት አንተን ትርጉም የወሰድከው? አንድ ኮሜንታሪ አንብበህ ይሄ ክፍል የሚናገረው ከመጀመሪያ ከፍጥረት ስማቸው የተጻፈ ነው የሚለውን ማስረጃ ስጠኝና ካለህ ማለት ከሌለ ያንተ ሀሳብ ነው ማለት ነው። ጨረስከው? እሺ ጥያቄና መልስ በእንዲህ መልክ ከሆነ ያው 2 ደቂቃ 3 ደቂቃ በቃ ነበር። እንግዲህ እኔ ሳል ተጠቅሜ የምፈልገው ነገር አወራለሁ። ጥያቄ ወደ መጨረሻ ላይ ነው እናወራለን። የምትፈልገውን አይደለም። ቆይ የምትፈልገውን ሳይሆን መረጃ ጠየቁ። ጥያቄ የምፈልገውን ነው የምትመልሰው። እሱንም በ5 ደቂቃ ውስጥ መልስላለሁ። ችግር የለውም። እኔ ሀሳብ 5 ደቂቃ አይደለም 1 ደቂቃ። አሁን እኮ 1 ደቂቃ ጠይቃለሁ፣ 1 ደቂቃ ትመልሳለህ ያለው በቃ ሌላ እኮ የለም። አይ አይደለም። በ5 ደቂቃ ውስጥ እኔ ጠያቂ ሆናለሁ፣ በ5 ደቂቃ ውስጥ አንተ ጠያቂ ሆናለህ። በ1 ደቂቃ መልስልሃለሁ። አንተም እንዴት ነው? አሁን 5 ደቂቃ ለመልስ 1 ደቂቃ። አዎ አጭር እኮ እንጨርሰዋለን። እንደዛ ከሆነ እንጨርሰዋለን። ሌላ 5 ደቂቃ የሚያስፈልገን ነገር የለም ማለት ጥያቄ ለመልስ አብዳም እየሆነ ነው ማለት ነው። በዚህ እንስማማ። እንዲህ ከሆነ ጥያቄዎችን በ5 ደቂቃ ላቅርብና 5 ደቂቃ ትመልሳለህ። 5 ደቂቃ ጠይቀኸኝ እንደዛ እናድርግ። ችግር የለውም። አሁን 5 ደቂቃ ውስጥ ጥያቄዎች ደቂቃ ካልከኝ በ1 ደቂቃ እኔ ያው ጠየቅኝ መመለስ እችላለሁ። በ1 ደቂቃ እሺ ተስማማን እኮ። አሁን ምን እናደርጋለን መሰለህ? አንተም መረጃ ትሰጣለህ፣ እኔም መረጃ እሰጣለሁ። 5 ደቂቃ ጥያቄዎችን እናስረግጥ። 5 ደቂቃ እኔ ጥያቄ እጠይቃለሁ፣ በ5 ደቂቃ ውስጥ ትመልሳለህ። ከዛ ተርሃን ደግሞ ትጠይቀኛለህ። እሺ ለጠቀስካቸው ለእያንዳንዱ ጥቅሶች ለምሳሌ ይሄን ክፍል ኮሜንታሪ ክርስቲያን ኮሜንታሪዎች የታወቁ የምትላቸውን አንተ በፈታው መልክ የተቱ ኮሜንታሪዎችን ትሰጠኛለህ፣ ደጋፊ ማለት ነው። ካልሆነ ያንተ ሀሳብ ነው የሚሆነው። አንድ ጥያቄ ይሄ ነው። ሁለተኛው ጥያቄ ማቴዎስ ላይ የጠቀስከው ተመሳሳይ እንደዚሁ በመጨረሻው ዘመን ነው ያለው። አንተ ደግሞ አይ ገና ከመጀመሪያው ወደ ገሃነም እንዲገቡ ተፈርዶባቸዋል የሚል ማስረጃ ከነ ኮሜንታሪው ትሰጠኛለህ። እነዚህ ክርስቲያናዊ ጥያቄዎች ሲሆኑ የእስልምና ላይ ጥያቄ ሌላ 2 ጥያቄ ጠይቃለሁ። 4 ነው የምጠይቀው። በቁርአን ውስጥ በተከታታይ የሚያወራው ለገሃነም ስለተፈጠሩ ልባቸውን ቸጋራ ወደ ሰማይ ለመውጣት እንደሚታገል ሰው የሚያረጋቸው አላህ የፈለገው የሚያረጋቸው ሰዎች አሉ። ገሃነም ለመሙላት ቃል ኪዳን ገባል። ከዛ ቅድም እንዳልከው እዚህ ለምሳሌ ተፍሲር ቢን አባስ ምን ብለዋል? ከገሃነም ነው የሚያድናት ገብተው he will enter የሚል ቃል አለ። ስለዚህ ገሃነም ይገባሉ ብሏል። ደግሞ ማዕሩፍ አልቁርአን 68ኛው ገጽ ላይ ጻድቅም ይሁን ኃጢአት ገሃነም ይገባል ይላል። ስለዚህ አሁን አንተ እያልከኝ አንድ ሙስሊም ልጠቅልልህ እናሳ አንድ ሙስሊም እኔ ትጠይቀኝ አቀርብልሃለሁ። ቆይ እኔ ስጠይቀኝ አቀርብልሃለሁ፣ ችግር የለም። አሁን አንተን እየጠየቅኩ ነው። ስለዚህ አንድ ሙስሊም ገሃነም አይገባም፣ ተቃጥሎ ወደ ገነት አይገባም የሚለው ማስረጃ ትሰጠኛለህ። ምክንያቱም ሐዲስ ስለሚናገር ተፍሲሩም ስለሚናገር ይሄ ነው። ሌላው የመጨረሻው ጥያቄ
አንተ ጀነትን እንደምትገባ እርግጠኛ ነህ ወይስ አይደለም የሚለው ጨርሻለሁ። 5 ደቂቃ አልሞላም ግን ጨርሻለሁ። እሺ እኔ ይዝልሃለሁ 5 ደቂቃ። እሺ ከ9 58 ጀምራለሁ። እሺ ጀምራለሁ። መሰለኝ። እሺ መጀመሪያ ቁርአናዊ ጥያቄ ልመልሰው። ቁርአናዊ ጥያቄ ያለኝ ምንድነው? አንተ አላህ Subhanahu Wa Ta'ala የፈለገውን እንደፈለገ ያደርጋል፣ የፈለገውን ልቡ እንዲጨነቅ ያደርጋል። ይህ ደግሞ የአላህ Subhanahu Wa Ta'ala ፍላጎት ነው። በራስ ፍላጎት እንደፈለገ ያደርጋል ነው አይደል አልከኝ? ኦኬ እዚች ጋር ያ ጀማ አላህ Subhanahu Wa Ta'ala እዚች ጋር መሺአ የሚባል አለ። መሺአ ማለት አንድ ሰው ለምሳሌ አላህ Subhanahu Wa Ta'ala አንተ ለመጥመምም አላህ Subhanahu Wa Ta'ala የመጥመሙን እድሉን ካሰጠ መጥመም አትችልም ራስ ስለፈለግ። ግን የራስ ፍላጎት ይቀድማል። አንተ ፈልገህ የምትጠም ከሆነ በፍላጎት የምትጠም ከሆነ አላህ መሺአውን ይሰጣል። ጊዜው የአላህ ስለሆነ ቦታው የአላህ ስለሆነ አንተም የአላህ ስለሆንክ ያላንተ አላህ ባይኖር መጥመም አትችልም ነበር። ህይወት ሰጠ እንድትጠም ያ ነው አላህ Subhanahu Wa Ta'ala ይህን እንደ ራሱ ይድሉ ያለው ወይ ደግሞ እሱ የፈለገው ያደርጋል ተባለ። ይህ ነው እንጂ አላህ Subhanahu Wa Ta'ala ራሱ የፈለገው በግዳጅ ያጠማል የሚለው አንድ ቦታ ልትሰጠኝ አትችልም። ነገር ግን ባይብላዊ መረጃ ላምጣልህ እግዚአብሔር ያጠመመው ማንም ሊያቀና እንደማይችለው መጽሐፍ መክብብ ላይ እዚች ጋር መልስ ነው ወደ መልስ ነው ተሰጠው ነው መልስ ነው መብቴ ነው እንድንስማማ መልስ ነው መብቴ ነው መልስ ነው ጥያቄ አይደለም መብት የሰጠው እኮ መልስ ነው። እሺ መልስ ነው። ስለዚህ መጽሐፍ መክብብ ላይ ምዕራፍ 7 ቁጥር 13 ላይ የእግዚአብሔርን ስራ ተመልከት፣ እርሱ ጠማማ ያደረገው ማንም ሊያቀናው ይችላል አለ። ታዲያ እግዚአብሔር ራሱ ካጠመመው ማንም ሊያቀናው አይችልም ማለት ነው በመጽሐፍ ቅዱስ። ስለዚህ እግዚአብሔር ራሱ ሰውን አጠሞ ገሃነም ይጥላል ማለት ነው። የኛ እንዳልኩ በመሺአ ነው እንጂ ራስ አላህ Subhanahu Wa Ta'ala በፍላጎት አላህ ምን አለ ፈመን ሻአ ፈልዩምን ፈመን ሻአ ፈልየክፍር በማለት ምዕራፍ 18 ላይ ያፈለገ ይመን የፈለገ ደግሞ ምን ይሁን ይካድ ብሎ ተናግሯል። አሁን ሌላ ቦታ ላይ አላህ Subhanahu Wa Ta'ala ሱረቱል ኢንሳን ምዕራፍ 73 ቁጥር ምዕራፍ 76 ቁጥር 3 ላይ እና ሀዲናው ሰቢላ ኢማሻክረ ወይማ ከፉራ እኛ ሰዎችን ቀጥታ መንገድ ላይ መርተነዋል። የፈለገ ይክድ የፈለገ ደግሞ ይመን አምኖ አላህን ያመስግን የፈለገ ደግሞ ይክድ ብሏል። ስለዚህ አላህ Subhanahu Wa Ta'ala ራስን ፍሪ ዊል ከሰጠ በኋላ ነው መልሶ በፍላጎት ስትጠም የሚያጠም። አላህ Subhanahu Wa Ta'ala ዝም ብሎ ሰውን አያጠምም። በነገራችን ላይ ምዕራፍ 31 ሱረቱ ሰፍ ቁጥር 6 ላይ ብንመለከት ወኢዝ ቃለ ሙሳ ሊቀውሚሂ ያ ቀውም ዒሳ ለህዝቦቹ ባለበት ጊዜ አስታውሱ ያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊመቱ ኡዙነኒ ለምንድነው አዛብ የምታደርጉኝ? ሊመቱ ወቀድ ተዕለሙነ አኒ ረሱሉላህ እኔ የአላህ መልእክተኛ መሆኑን እኮ ታውቃላችሁ። ለምንድነው ይሄን የምታደርጉ? ለምን አዛብ ታደርጋኛላችሁ አለ። ከዛ በኋላ ሊመቱ ኡዙነኒ ወቀድ ተዕለሙነ አኒ ረሱሉላህ ፈለማ ዛጉ አዛገላህ አላህ ከመንገድ ሲወጡ ሰዎቹ ከመንገድ ሲወጡ እሱ አወጣቸው። ስለዚህ ከመንገድ የሚወጡ እነማን ናቸው ከተባል አላህ Subhanahu Wa Ta'ala ምዕራፍ 2 ቁጥር 6 ላይ ኢነለዚነ ከፈሩ እነዛ የካዱ ሰዎች ነው አለ። የካዱ ሰዎች ራሳቸው ክዶ እምቢ ያሉ መንገዱን አንቀበልም ያሉ ሰዎች አላህ Subhanahu Wa Ta'ala ከመንገዱ ያወጣል ማለት ነው። ሌላኛው አንድ የመጽሐፍ ቅዱስ ኢሳይያስ ወንጌል ላይ ያለው ላውጣለ ምዕራፍ 40 ቁጥር 7 ላይ ይሄኛውን ደግሞ ራስ መስጠት እንትናለኝ መስለው ቁርአን መልሻለሁ። ይሄኛውን ደግሞ ራስ መስጠት እንትናለኝ ይመስለኛል። ኢሳይያስ ወንጌል ምዕራፍ 45 ቁጥር 7 ላይ 45 ወንጌል ምዕራፍ 45 ቁጥር 7 ላይ
45 ቁጥር 7 ላይ ምን ይላል መሰለ? ብርሃንን ሰራው ጨለማንም ፈጠርኩ፣ ድህነትንም እሰራለሁ ክፋትንም እፈጥራለሁ አለ። ክፋትን የምፈጥረው ማን ነው? እግዚአብሔር ራሱ ክፋትን ይፈጥራል። ክፋትን ፈጥሮ ክፋት ሰዎች በሰሩ ጊዜ ራሱ ሰዎችን የሚያጠም እሱ መሆኑ እነዚህ ሁሉ ደግሞ ያደረገ እግዚአብሔር ነኝ ይላል። ክፋቶችን የሚያደርግ እግዚአብሔር ነው። ክፋት ራሱ ያደርጋል፣ ሰዎችም እሱ ያጠመመ ማንም ሊያቀናው አይችልም ይላል። ስለዚህ መልስም መልሻለሁ ብዬ ተስፋ አደርጋለሁ። መቀጠል ትችላለህ ወይስ ደቂቃ አለ? እሺ ከ9 የጀመረው ከ3 ስለዚህ 4 ደቂቃ ተጠቅመሃል። እሺ ቀጥል። ቀጥል ትችላለህ። እሺ ቀጥል። እሺ ከሰዓት ይጀምራለሁ። አንተ ነህ ጥያቄ የምትጠይቀው። በ5 ደቂቃ ውስጥ ጥያቄ ትጠይቃለህ። 1 ደቂቃ ካለ የጠየቀኝ ጥያቄ መልስልህ። 1 ደቂቃ አለ ካልከኝ መጽሐፍ ቅዱሳዊ ጥያቄ መረጃ ጠይቀኝ ነበር ልመልስልህ። ኦልሬዲ ያልቃል ስትጀምር ብዬ ደቂቃ ነበረኝ። እሺ ቀጥል። የኔ ጥያቄ 3 ደቂቃ አልወስድም። በመጀመሪያ እግዚአብሔር ለምንድን ነው ሰዎችን እሱ ያጠመመ ማንም ማቅናት የማይችለው? አንድ ሁለተኛ እግዚአብሔር በሕይወት መጽሐፍ የጻፋቸው እንጂ ሌሎቹ ወደ ገሃነም ይጣላሉ ተባለ። ለምንድን ነው በሕይወት መጽሐፍ ሌሎቹ ያልተጻፉ? ራሱ ያልጻፈው እግዚአብሔር ሰዎችን ገሃነም ቢገቡ እግዚአብሔር ነው ወይስ ይህን ነገር መጀመሪያ እዛ ላይ ያልጻፋቸው ወይስ ራሳቸው ጠሞ ነው? ከመረጃ ጋር ነው የምጠይቅህ፣ ከመረጃ ጋር ነው። ሌላኛው 3ኛ ጥያቄ በክርስትና ወይ ደግሞ ክርስትና እምነት ውስጥ ያለ ሰው ጀነትን ይገባል የሚለው እስካሁን አላመጣልኝም። በክርስትና ወይ ደግሞ ክርስቲያኖች ጀነትን ይገባሉ በመረጃ እንድታሳየኝ ነው የምፈልገው። ጥያቄ ክርስቲያን ጀነት ይገባሉ፣ እኔ ሙስሊም ጀነት ይገባል ከእስልምና ውጭ መንገድ የለም ብዬ እንዳሳየው ከክርስትና ውጭ መንገድ እንደሌለ ክርስቲያኖች ጀነት ይገባሉ የሚለውን አላመጣልኝም። በኢየሱስ አመኑ አልከኝ። በኢየሱስ ማመኑን ምን ማለት እንደሆነ መነጋገር እንችላለን። በኢየሱስ ያመነ ሰው የዘላለም ሕይወት ይኖራል አልክ። ያ በሱ ያመነ በምንድን ነው? ምኑ ነው ያመነ? ክርስቲያን ነው ወይ? በኢየሱስ ያመነ ሰው ክርስቲያን ነው ለምለው መረጃ አስተኝ። ይሄን ጥያቄ ነው የሚጠይቀው። 5 ደቂቃ አለ፣ መቀጠል ትችላለህ። ከ5 ጋር ነው፣ ከ5 ነው፣ ከ10 ታቆማለህ። በመረጃ ግን እንድታሳየኝ። ኦኬ በመረጃ ነው ማውጣትም ትችላለህ። በመረጃ ነው የምሰጥ። የመጀመሪያው የጠየቁትን ጥያቄ አልመለሰልኝም። እኔ የኮሜንታሪ የጠቀሳቸው ጥቅሶች ሁሉ የኮሜንታሪ ጥያቄ ጠይቀው ነበር። አንተ እንደዛ ብለህ እንዳብራራኸው መረጃ አለ ወይ እስከሚል ጥያቄ ሲሰጠው እስካሁን አንድም ኮሜንታሪ አንድም ክርስቲያኖች ያንን ብለው እንደሚተረጉሙት አልተናገርም አንድም። ስለዚህ አሁን እኔ መልሶ ጥያቄውን ጠይቆኛል። ጠቅሶ ሲያበቃ መረጃ የሆነኛል ብሎ ጠቅሶ ሲያበቃ መረጃ መጥቷል። እሱን አልመልስልህም። አንተው መረጃ ነው ማቅረብ ያለብህ። በኋላ መጠይቃለህ። መረጃ ነው ማቅረብ ያለብህ። አንተ ጋንም እንደሚገቡ መረጃ አድርገህ አቅርበዋል። መረጃ ማምጣት ነበረ። ይሄ አንደኛው ነው። ሁለተኛው ምሳሌ ላይ ያነሳው ሐሳብ አለ። ኢሳይያስ ላይ ያነሳው ኢሳይያስ ላይ የተጠቀሰው ሐሳብ ኢሳይያስን ለመረዳት ነገስት መጽሐፍቶችን ማጥናት ይጠይቃል። ኢሳይያስ የተነሳው ኦዚያን በሞተበት ዓመት ነው። ነገስታት ደግሞ ምርኮ ተደርገው ሄደው ነበር። ስለዚህ ክፋትን አድርጎ ስለ ጦርነት ነው የሚያወራው። ይሄንን ኢሳይያስን መጽሐፍ ስታገኝ በደንብ ታገኘዋል። ክፋትን እፈጥራለሁ ያለው በምድር ላይ ቸነፈርን፣ ጦርነትን፣ ይህን የባቢሎን ምርኮ ታሪክ ማጥናት ይጠበቅባል። ስለዚህ እኔ ግልጽ አድርጌ ስነግር የባቢሎን ምርኮ ማጥናት ይኖርብሃል። ኢሳይያስ የተናገረበትን የትንቢት ጊዜ ማወቅ ይጠይቃል። ስለዚህ በትንቢቱ ጊዜ እግዚአብሔር ራሱ ምን ብሏል? ጦርነትን አመጣባችኋለሁ፣ እቀጣችኋለሁ ብሏቸው። እንደዚሁ ደግሞ የማጥመም ስራ ላልከው ምሳሌ መጽሐፍ ላይ የተሰጠው ምሳሌ ቀጥታ አይተረጎም። አንደኛ ምሳሌ መጽሐፍ ነው። ሁለተኛ ምሳሌ መጽሐፍን የተነገረው ሰለሞን ነው። ሰለሞን በሚናገርበት ጊዜ ይህንን ክፍል የሚፈታው በእግዚአብሔር ንግግር ነው። ስለዚህ እግዚአብሔር ደግሞ ክፎችን በክፋታቸው አልመለስ ሲሉ በክፋታቸው ክፋትን እንደሚጨምርባቸው መጽሐፍ ቅዱሳችን ይናገራል። አሁን ይህንን እንድትይዝልኝ ነው የምፈልገው። ስለዚህ መጽሐፍ ቅዱስ ክርስቲያኖችን የሚል ስንል ክርስቲያኖች ሲባል መጽሐፍ ቅዱስ ከቁርአን ይለያል። እስልምና የሚባል ሃይማኖት ተቋም መሰረትኩላችሁ እንደሚል ክርስትና የሚባል ተቋም መሰረትኩላችሁ ማለት አይደለም። ክርስቲያን ማለት የክርስቶስ ተከታይ ማለት፣ ክርስቶስን አምኖ የሚከተል ሰው ክርስቲያን ይባላል። ስለዚህ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት
አለው ቢሞት እንኳን በህይወት ይኖራል ነው የሚለው። ስለዚህ መጽሐፍ ቅዱሳችን የሚናገረው ዮሐንስ ወንጌል ምዕራፍ 6:47 ነገር ያለው አንደኛ ዮሐንስ ምዕራፍ 5:12 ላይ በኢየሱስ የሚያምን የዘላለም ሕይወት አለው የሚል የዘላለም ሕይወት እንዳላችሁ ታውቁ ዘንድ እጽፍላችኋለሁ ይላል። ያ የዘላለም ሕይወት ደግሞ ቦታ ሳይሆን ራሱ ኢየሱስ ክርስቶስ እንደሆነ አንደኛ ዮሐንስ ምዕራፍ 5:20 ላይ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቡና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ሰው በክርስቶስ ኢየሱስ ሲያምን የሚያገኘው ክርስቶስ ኢየሱስ ነው። ያ የዘላለም ሕይወት ነው። የዘላለም ሕይወት ማለት ለዘላለም ከኛ ጋር የሚኖር ክርስቶስ የሆነ ክርስቶስ ማለት ነው። እኔ ሕይወት ነኝ ብሏል ኢየሱስ። እኔ ሕይወትና ትንሣኤ ነኝ ብሏል ዮሐንስ ወንጌል ምዕራፍ 10 ላይ። ስለዚህ በግልጽ እንደተናገርኩት እኔ ለሰጠሁ ምላሽ ጥቅሶችን ነግሬያለሁ። አንተ ለጠቀስካቸው የመጽሐፍ ቅዱስ ክፍሎች ግን ማስረጃ አላመጣህም። እንተ ብለህ እንደተረጎምከው የተረጎመ አንድም አላመጣህም። እኔ ደግሞ ሙፈሲሮችን ነግሬሃለሁ። ለምሳሌ ከጠየቀኝ ማስረጃዎችን አቀርብልሃለሁ። ለምሳሌ ሰው ገነት ሊገባ አንድ ክፍል ሲቀረው ገሃነም እንደሚገባ የሚናገር ክፍል አለ። ሙስሊም 26 ሶሂህ ሙስሊም 26:43 ላይ ይናገራል። እሺ ልቀጥል። እሺ ሚሽካት ላይ ደግሞ እንደዚህ ይላል። አዳምን በፈጠረ ጊዜ በቀኝ ያሉትን በግራ ያሉትን የሚለውን ቃል ይኸው ሚሽካት አልማሲቢ 119 ላይ አቅርቤያለሁ። እሺ እንደዚሁ ከ72ቱ 73 ኡማዎችን አሉ አንዱ ብቻ ገነት እንደሚገባ የተናገረበት ሶሂህ ኢብን ማጃ 3992 አለ። ከእናንተ ወራጅ እንጂ አንድም የሚለውን ክፍል ኢብን ከሲር ተፍሲር ሲናገር ምን ብሏል? ብዙዎቹ ፊታቸው ደጋግሜ ነግሬያለሁ። አይልም ካልከኝ ማስረጃ ያሳያለሁ፣ ካሜራ ከፍታለሁ። ፊታቸው ብቻ ሲቀር ብዙ የሚወርዱ በፊታቸው ሲቀር ተቃጥለው ብዙዎቹ ከገሃነም ይወጣሉ ይላል። እነዛ ከገሃነም የሚወጡት ሙስሊሞች ናቸው። ሌላ ካለ ነገር ይሄ ነው ማስረጃ። ጨርሰሃል መሰለኝ። 7 ደቂቃ ነው ተጠቀምከው። እንደው አተቆመኝ ማስቆም ትችል ነበር። አመሰግናለሁ። ለማንኛውም ምንም ችግር የለውም። እሺ ያው እኔ የጠየኩት ጥያቄ ሌላ ነበር። ጥያቄ አልተመለሰልኝም። እኔ የጠየኩት ጥያቄ እስቲ በመጽሐፍ ደቂቃ እናያዝ አሁን ካወራ ችግር የለውም። አሁን 5 ጨርሰናል። አንድ ደቂቃ እናደርግ። 3 ደቂቃ እናደርግ አሁን። እሺ ከዛ በኋላ አፍላፍና ኢንሻአላህ። እሺ 3 ደቂቃ ያዝልኝ። 13 ላይ አቆማለሁ። እኔ የጠየቁት ጥያቄ እግዚአብሔር ለምንድን ነው የሚያጠመው? እሱ ያጠመው የሚያጠናው የለም ስል ምንም መረጃ አላመጣልኝም። ምንም መረጃ አላመጣም። ለምን እንደሚያጠመው ለምን ራሱ እንደፈለገ እንደሚያቀናው አላመጣም። አንድ በል። ሁለተኛ ስለ ክፋት እግዚአብሔር ክፋት ሰራለሁ አለ። ታዲያ ክፋት ሰርቶ ራሱ ክፋትን ሰርቶ ሰዎች ያ ክፋት ሲሰሩ ተጠያቂ ማን ነው ብዬ ነበር። ያ ክፋትም እግዚአብሔር በጦርነት ነው፣ ስለ ጦርነት ነው የሚያወራ። ለጦርነትም ሆነ እኮ ሰዎች እዛ ላይ ሲጋደሉ ክፋት ከተባለ ጦርነት ብቻ አይደለም፣ ክፋት ብቻ አይደለም። አሁን ለምሳሌ